عن عبد الله بن سلام رضي الله عنه دياله أول ما قدم رسول الله يا الله ملكتنيا لمجمرا ጊዜ ወደ መዲና ሲመጡ ሰዎች ወደ እሳቸው ተገለበጡ ታዲያ ያኔ أول ما سمعت من كلامه ከሳቸው የሰማሁት የመጀመሪያ ቃል እንዲህ ሲሉ ነበር እናንተ ሰዎች ሆይ ሰላምታን አብዙ ምግብንም አብሉ ዝምድናን ቀጥሉ ለሌሊት ሰዎች ተኙ ስገዱ ጀነት በሰላም ትገባላችሁ وعن معاذ بن جبل رضي الله عنه قلت يا رسول الله يا الله ملكتنياو ያልኳቸው ንገሩኝ ጀነት የሚያስገባኝን ስራ اخبرني بعمل يدخلني الجنه ጀነት የሚያስገባኝን ስራ ንገሩኝ ከእሳት የሚያርቀኝን قال صلى الله عليه وسلم ነብዩ ሰለላሁ ዐለይሂ ወሰለም አሉት ትልቅ ነገር ነው ጠየቅኝ انه لا يسير እሱም ገርም አላህ ላገራለት ሰው መንገዱን ስማ አላህን ትገዛለህ ምንም አታጋራበትም ግዴታ ሰላቶችን ትሰግዳለህ ግዴታ ዘካንም ትሰጣለህ ረመዳንን ትጾማለህ ሐጅ ታደርጋለህ ከዛም ነብዩ ሰለላሁ ዐለይሂ ወሰለም አሉ ألا أدلك على أبواب الخير የመልካም ነገር በሮችን ላመላክተ ጾም ጋሻ ነው ሰደቃ ወንጀልን ታብሳለች ውሃ እሳትን እንደሚያጠፋ የሰውየው ሰላት በሌሊት ከዛም ቀሩ ጌታቸውን ለመፍራት ለመከጀል የሚጥሩ ሆነው ጎኖቻቸውን ከመጋደሚያ ስፍራ ያራርቃሉ ከሰጠናቸውም ጸጋ ይለገሳሉ ልንገርህ የነገሩን ራስ ምሰሶንና የቁንጮን ጥግ የነገሩ ራስ እስልምና ነው የሰለመ ሰላም ሆነ ምሰሶ ደግሞ ሰላት ነው የቁንጮ ጥግ ደግሞ ጂሃድ ፊ ሰቢልላህ የዚህን ሁሉ መቆጣጠሪያ ልንገርህ ይሄንን ያዝ ወደ ምላሳቸው ያመለከቱ ስማ ስሚ كف عليك هذا ይሄንን ያዝ አለ ነብያችን ሆይ وإنا لمؤاخذون بما نتكلم እኛ በመናገረው እንያዛለን እንዴ እናትህ ትጣህ ሙአዝ ሰዎች እሳት ውስጥ በፊታቸው የሚደፋቸው ነገር ምላሳቸው ያጨዱ አይደለም እንዴ ሐዲሱ ሰሂህ ነው ይሄ ነው መንገዱ ነገር ግን በመንገዱ አቀበቶች አሉት አቀበቶች አሉት ፈተናና ስሜቶች ምክንያቱም ጀነት በሚጠሉ ነገሮች ተከበበ እሳት ደግሞ በስሜቶች ስማ መንገዱን እውነት ወደ መልካም ይመራል መልካምነት ደግሞ ወደ ጀነት ይመራል የሰውየው እውነት ከመናገር አይወገድም እውነትን ከማፈላለግ አላህ ዘንድ ስድቅ ተብሎ እስኪመዘገብ ድረስ ወደ አንተ እንጂ ወደ ሌላ ጓዝ አይጠቀምም ካንተ እንጂ ከሌላ ተስፋ የሚያደርግ የሚያፈር ነው ባንተ እንጂ በሌላ ፍቅር ወዳቂ ስላንተ እንጂ ስለሌላ የሚያወራ ውሸታም እወቅ ዋጋው ከታወቀ አቀበቶቹ ይቀላሉ ዋጋው ከታወቀ هانت العقبات عقبتوچ يقلال أخرج البخاري ومسلم بخارينا مسلم زغبوا أبي سعيد الخدري رضي الله عنه قال رسول الله صلى الله عليه وسلم نبي صلى الله عليه وسلم إن الله يقول لأهل الجنة الله لجنة سوچ ይላቸዋል የጀነት ሰዎች ሆይ ይላሉ አቤት ጌታችን ሆይ አቤት ለነሱ ይላቸዋል فيقول لهم هل رضيتم ኑሯችሁ ወደዳችሁትን فيقولون وما لنا لا نرضى እንዴት ነው ማን ወደው ጌታችን ከፍጥረትህ ሁሉ ለማንም ያልሰጠው ለኛ ሰተስታበቃ ይላል انا اعطيكم افضل من ذلك እኔ ከዚህ የበለጠ ሰጣችኋለሁ انا اعطيكم افضل من ذلك እኔ ከዚህ የበለጠ ሰጣችኋለሁ قالوا يا ربنا ይላል ጌታችን ሆይ اي شيء افضل من ذلك ከዚህ የበለጠ ነገር ምን አለ قال احل عليكم رضواني ውዴታዬን አሰፍንባችኋለሁ ይላችኋል أحل عليكم رضواني بنانت لا وديتين أسفنا فلا أسخط عليكم بعده أبدا كذي بوالا بنانت لا لقطام هنيئا لمن أضحى وأنت حبيب أنت وداجون كل السو منين يتدستك ولو أن لوعات الغرام يفكر ساتن كويا قتلوا بهم أيها المشتاق أنت نافاقي هوي أيها المشتاق للقاء أنت بتسقى جنة ውስጥ ለመገናኘት ናፈቅኩ ليكن بيتك الخلوة ብቸኝነት ሊሆን وطعامك الجوع ምግብህ ረሃብ وحديثك المناجاة ወሬ ከአላህ ጋር ሹክሹክታ فإما أن تموت بدارك ወይም በዚህ ያለ ትሞታለህ وإما أن تصل إلى دارك አሊያ መድኃኒትን ታገኛለህ أخيرا أحبتي በመጨረሻም ወዳጆቼ ها نحن في بيت الله التقينا بالله ቤት ተገናኝተናል وأوشك اللقاء على النهاية ለማለቅ ተቃርቧል وحسن ظن بالله بالله عليه ለመገናኘት መልካም ጥርጣሬ أن يكون الملتقى الجنة መገናኛችን ጀነት ይሆን ዘንድ
لئن لم نلتقي في الأرض يوما መሬት ላይ አንድ ቀን ባንገናኝ እኮ وفرق بيننا كأس المنون የሞት ብርጭቆ ቢለያየንም فموعدنا غدا في دار ነገ خلد ቀጠሯችን በመዘውተሪያ ቤት بها يحيى الحنون مع الحنون እዛ ናፋቂው ከተናፋቂው ጋር